አገልጋዮች ከቸርች ጎን ቸርች መክፈት እንዳይጀምሩ ደሞዝ ጨምሩ ደሞዝ ጨምሩ ደሞዝ ጨምሩ ደሞዝ ጨምሩ የአገልጋይ ልጆች ቤተ ክርስቲያንን መጥላት ሳይጀምሩ ደሞዝ ጨምሩ ደሞዝ ጨምሩ ደሞዝ ጨምሩ ደሞዝ ጨምሩ ምስኪን አገልጋዮች ለልጆቻቸው ሆድ መኖር ሳይጀምሩ ደሞዝ ጨምሩ ደሞዝ ጨምሩ ደሞዝ ጨምሩ ቀለብ ጨምሩ ቀዳዳ ጫማና ያረጀ ኮት ለብሰን በመድረክ ስንቆም ማንም ሃያላለ የ15 ሚሊዮን ሕንፃ እየተሰራ ለአገልጋይ ቀለብ መጨመር ተፈራ በሚሊዮኖች ወጪ በተሰራ መድረክ ኮት መቀየር ማይችል አገልጋይ ነው ሚሳ ወይ ጉዴ ደሞዝ ጨምሩ ቀለብ ስፈሩ እንግዲህ በጣም የሚገርም ምስጋና ድምቅ ያለ ምስጋና ይሄ ሰማያት ያረገ ምስጋና ነው እንዲህ ቅልጥ ያለ ምስጋና አምልኮ ሰማይ ይረብሻል ሰማይ የረበሸ ምስጋና ነው ቅልጥ ያለ እንዴት ነው ኢየሱስ ከፍ ያለው በዚህ ምስጋና እንዴ ዮሳና ህፃናት እንኳን እንዲህ እንግዲህ ባረጀ ኮትና በተቀደደ ጫማ ወንጌል መስበክ አይቻልም እና ካሽዋን ቻፓዋን አምጡ ነው እንግዲህ ጋይስ ይሄ ልጅ የአገልጋይ ደሞዝ ጨምሩ ብሎ ከዘመረ አገልጋይ ኮት የለውም ጫማ የለውም ልጆቹን ማስተማር አልቻለም ብሎ መዝሙር ከዘመረ ግጥም ጽፎ ዜማ ይዞ ቤዝ ጊታር ይዞ እንዲህ አይነት ጥያቄ ከጠየቀ እንደው በመድኃኔ ዓለም ሰው ከከተማው ተፈናቀለ ብሔርተኝነትና ጎጠኝነት ደግሞ አገሪቷ ላይ እየሻገተ እየበሰበሰ ነው ሰው መኖር አልቻለም የከተማውን ሰው እየገፉ አባረው ዳር የነበሩትን መሃል አምጥቷል ብሎ መናገር ምንድነው ችግሩ አንተም ቤዝ ጊታር ይዛል ቴዲ አፍሮም ቤዝ ጊታር ይዟል ግጥሙ የማህበረሰቡን ችግር ማንጸባረቅ ነው ታዲያ ምንድነው ቢያንስ አንተ ዘማሪ ነህ እሱ አንደኛው ዘፋኝ ነው ሙዚቀኛ ነው አንተ እኮ ዘማሪ ሆነ ቁሳዊ ነገር ስለ ልብስ ስለ ቀለብ ምን የምታወራው ወንጌል ይዘህ ማለት ነው ቤዝ ጊታርን ይዘህ ደግሞ ልጅቷን ይዋት ደስ ብሏት ደሞዝ ጨምሩ እሷው አገልጋይና መሰለኝ እና ደሞዝ ጨምሩ ላይ ፈገግም ምትሉ በቃ ደስ ብሏት አምልኮት ልቧን አቅልጦት ማለት ነው እዚህ ግጥም ላይ ግን አንድ ነገር አለች እኔ ምለው ማለት ነው ጋይስ እኔ ማላቀው እናንተ የምታውቁት ነገር ካለ ኮሜንት ላይ ጻፉልኝ የተቸገረ ፓስተር አይታችሁ ታውቃላችሁ አሮጌ ጫማ የተቀደደ ጫማ ያረገ ፓስተር አይታችሁ ታውቃላችሁ ኮቱ የተቀደደ እንደው የተቸገረ ነብይ ፓስተር አይታችሁ ታውቃላችሁ ሐዋርያ አይታችሁ ታውቃላችሁ እንደኔ ማቃቸው ተቀላላ ቱጃር ናቸው አባት የሚነዱት መኪና የሚኖሩበት ቤት ነው አባት ልነግርህ ከመችለው በላይ ነው ከየት አምጥተህ ነው አገልጋይ ተቸገረ የምትለን አባቴ እያየነው እኮ ነው አልደበቁንም እዚሁ አደባባይ ላይ ቲክቶክ ላይ ዩቲዩብ ላይ እያሳዩን እኮ የሚለብሱት ኮት የሚያረጉት ሸሚዝ አባቴ መመኑ ነው እንጂ ጭርስ ያለው አባቴ ግራ የገባው ኑሮ እንዲህ ያደረገው ፓስተሩና ነብዩ አገልጋዩማ አባቴ ኑሯቸውን እናውቀዋለን ከየት አምጥተው ተቸገሩ ተራቡ ተጣሙ ይልቅ ምትሞዝቀው እዚህ ደረጃማ ታሽቃብጫ አባቴ